በጣም ብዙ እናቶች ልጄ ሲወለድ የእንሽርት ውሃ ጠጥተው ነበረ እና ከዛን ጊዜ ጀምሮ ያፍነዋል እና አሁን ወደ አፍንጫ ቶንሲል ተቀይሮበት ነው እንዴ ብሎ በጣም ብዙ ወላጆች ወደ እኔ ይመጣሉ፣ በተለይ እናቶች እና በጣም ይገርመኛል እንዴት አድርገው እንዳገናኙት አላውቅም። እንግዲህ በማህበረሰቡ በኩል በጣም በሰፊው ይሄ ነገር እንደሚታወቅ እየገባኝ ነው። ምክንያቱም በተደጋጋሚ ከተለያዩ ቦታ የሚመጡ ወላጆች እየነገሩኝ ስለሆነ ማለት ነው። እና እውነት የእንሽርት ውሃ መጠጣት ከአፍንጫ ቶንሲል ጋር ይገናኛል ከሆነ ጥያቄያችሁ ቁርጥ ያለ መልስ የሚያገናኘው ነገር የለም ወላጆቼ። አፍንጫ ቶንሲል ማለት ዩዥዋሊ ኦልሞስት ከ6 ወር በኋላ የሚያድግ ነገር ግን እኔ ራሴ በራሴ ኤክስፒሪየንስ እስከ 4 ወር ድረስ ያየሁት ኬዝ ነው። ይሄ አፍንጫ ቶንሲል የምንለው ሊምፎይድ ቲሹ ነው። አፍንጫችን አካባቢ ወይም ደግሞ ከአፍንጫ ጀርባ አካባቢ የሚያድግ ወይም የሚበቅል የአፍንጫ ቶንሲል የሚባል ቲሹ አለ ማለት ነው። እሱ ከእንሽርት ውሃ ጋር የሚያገናኘው ነገር የለም፣ ያ ራሱን የቻለ ነው። ነገር ግን ብዙ ጊዜ ህፃናት ልጆች ከተወለዱ ጊዜ ጀምሮ ትንሽ ኮርኩር ማለት እንዲህ አይነት ነገር ይኖራል። ምክንያቱም አፍንጫቸው ውስጥ ላይ አንደኛ ንፍጥ የመድረቅ ነገር ሊኖር ይችላል። ሁለተኛ ነገር ደግሞ ጉንፋን በራሱ ሲይዛቸው ቀጥታ ወደ ማፈን ነው የሚሄደው። እንዲህ አይነት ነገሮች ከመደጋገማቸው አንጻር እና ኢቭን ትንሽዬ ንፍጥ ራሱ አፍንጫቸው ውስጥ ላይ ሲኖር የማንኮራፋት ስሜት ስለሚፈጥር ወይም ደግሞ ኩርኩር የማለት ነገር ስለሚፈጥር ኋላ ወደ ሲሪየስ ሆነ ማፈን፣ ማንኮራፋት፣ አፍ ከፍቶ መተኛት፣ መገላበጥ፣ መጨናነቅ፣ አየር ማጠር እንደዚህ ድንገት ብድግ ወይም ብትት የማለት ነገር ሲለወጥ ከዛ ነገር ጋር የማያያዝ ነገር አለ። ነገር ግን ከእንሽርት ውሃ ጋር እንደው ባጭሩ እባካችሁ ምንም የሚያገናኘው ነገር የለም። የአፍንጫ ቶንሲል ራሱን የቻለ ችግር ነው። ያ ደግሞ ይሄ የእንሽርት ውሃ መውሰዱ ወይም ደግሞ እንትን ማለቱ ወይም ጠጥቶ ነበር መባሉ በራሱ ሌላ ራሱን የቻለ ኤንቲቲ ነው ማለት ነው። እና አይ ቲንክ የመጨረሻ መልስ ለመስጠት ያክል አይገናኝም ወላጆችዬ። ስለዚህ አትጨነቁ፣ ራሳችሁ እንደዚህ እያላችሁ ለማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኢሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ።